ዛሬ ያመጣሁላችሁ ፀጉር አያምልጣችሁ ባይ ነኝ። ይሄንን ከቢዩቲ ፎሬቨር ያነሳሁትኝ ይሄንን የመሰለ 7x5 ባሊያጅ ፀጉር ነው። እንደዚህ አይነት ፀጉር ማለት ነው እኔም እናንተም በጣም ነው የምትወዱት። ሁሉ ጊዜ ይሄን እንደዚህ አይነት ፀጉር ባታዩዋችሁ ቁጥር አንደኛ ነው ሮጣችሁ የምትገዙት። እኔም እንደዚህ አይነት ዊጎች ስሸጥላችሁ እነዚህ ዊጎች ማለት ነው ወዲያው ነው የሚሸጡት እና እኔም ወደው ነው እናንተ የምትወዱት። አሁን ለዚህ ወቅት በተለይ አንደኛ የሆነ ተስማሚ የሆነ ወደ ኦተም እንደዚህ ዊንተር ሲመጣ ይሄን ከለር ነው ማድረግ የምትፈልጉት። እንዴት እንደሚያምር ተመልከቱ። የከለሩ ውበት ይሄ ተጠቅልሎ ነው የመጣው፣ ተሰርቶ ነው የመጣው። 100% ግሉ የለውም። እንደምታዩት ይሄ ታችሁ እንዲህ ብድግ ማድረግ እችላለሁ ሌሱን፣ ምክንያቱም በምንም ነገር ስላላጣበቅኩትኝ። የኔ 7x5 ሌስ ነው። እኔ 7x5 ሌሶች ይስማሙኛል። ለምን ስታይል ለማድረግ በጣም ቀላል ናቸው። በየቀኑ ያረጋችሁ ማውጣት ትችላላችሁ። ቢዚ ከሆናችሁ እናቶች፣ ስራ ያላችሁ ሰዎች ለእናንተ የሚስማማ ፀጉር ነው እና ይሄ አንደኛ ነው ብዬ አስባለሁ። እና ደግሞ ከቢዩቲ ፎሬቨር ማነሳቸው ፀጉሮች ማለት ነው ሁል ጊዜ አንደኛ ናቸው። በጣም ለብዙ ጊዜ ከአመታት ማለት ነው የተጠቀምኳቸው ድርጅቶች ናቸው እና አንደኛ እንደሆነ ፀጉራቸውን ይማቃለሁ። ስለዚህ እናንተ የምትፈልጉት ከሆነ ታች ሊንክ አደርግላችኋለሁ። በድጋሚ 100% ግሎለስ ይወላችሁ ይሄን የመሰለ ፀጉር ነው እና ደግሞ 7x5 ፀጉሮችን እንዴት አድርጌ ነው የተለያየ ስታይልም መስጠት እንደምችል አሳያችኋለሁ ዛሬ እዚህ ቪዲዮ ላይ። ስለዚህ የምትወዱት ትንሽ ሀሳብ የሚሰጣችሁ ቪዲዮ ይሆናል ብዬ ተስፋ አደርጋለሁ። በድጋሚ ሊንኮቹን በሙሉ ታች ጽፌ ዘርዝሬ ያስቀምጥላችኋለሁ። ስለዚህ ታች ዲስክሪፕሽን ቦክሱን ቼክ ማድረግ እንዳትረሱ። ቅናሽም ይኖራል፣ ታላቅ ቅናሽ ይኖራል። ስለዚህ ሊንኩን ተጠቅማችሁ ኮዶችን አስገብታችሁ ቅናሹን መጠቀም እንዳትረሱ። ለምኑ የዛሬ ፀጉር ይሄ ነው እንደነገርኳችሁ። ከአንቦክሲንግ ጀምሮ እንዴት አድርጌ እንደዚህ ውብ አድርጌ ስታይል እንዳደረኩትኝ ያሳያችኋለሁ። ጥያቄ ካላችሁ አስተያየት ካላችሁ ታች ጽፋችሁ ንገሩኝ። ያው ሁልጊዜ መልስላችኋለሁ። ለምኑ ይሄን የመሰለ ውብ ፀጉር ይወላችሁ እንዴት እንደዚህ ማድረግና ስታይል ማድረግ እንደምትችሉ ማየት የምትፈልጉ ከሆነ